የቅዱስ ላሊበላ የመጨረሻው የነጻ ሥራ ነው። በላስታ ደብረ ሮሃ። ወደ ቤተ ጊዮርጊስ መንገድ ሲጀመር በስተግራ በምስራቅ በኩል የዮርዳኖስ ወንዝ ተብሎ የተሰየመ ሸለቆ ይገኛል። እዚያው አካባቢ ጌታ የተጠመቀበትን ቦታ ለማዘከር በመስቀል ቅርጽ የተሠራ ድንጋይ ተተክሎ ይገኛል። ጥቂት ተጉዘው የቆሙበት ስፍራ ሆነው ዓይንን ወደ ምድር ሲወረውሩ ወደ ታች ተቦርብሮ ከመሬት ወደ ላይ የወጣ ዙሪያውን በመስቀል ቅርጽ የተዋበ በኪነ ሕንፃው ከሁሉም ውቅር አብያተ ክርስቲያናት የላቀና ሰማያዊ ጥበብ የተገለጸበት ቤተ ክርስቲያን በትንግርት ይመለከታሉ። የኖህ መርከብ ምሳሌ ቤተ ጊዮርጊስ። ከላይ የታየውን ውበት ወርዶ ከታች ሆኖ ለማየት እናም ቀርቦ እግዚአብሔር ለቅዱሳኑ የገለጸላቸውን የጥበብ ምስጢር አይቶ በእጅ ዳሶ ለማረጋገጥ በዋናው የዋሻ መግቢያ ማለፍ ያስፈልጋል። ወደ ቤተ ክርስቲያኑ መግቢያና መውጫ በስተደቡብ በምስራቅ በኩል ከላይ ወደ ታች እየተጠረበ የተሠራ አንድ መንገድ አለ። ከላይ ሆኖ የቤተ ጊዮርጊስን ጣሪያ ቢያዩት 12ቱን ሐዋርያትን የሚያስታውስ 12 ድርብርብ መስቀሎች ይታያል። በ11ዱም ውቅር አብያተ ክርስቲያናት አንዳችም ነገር ያለ ምክንያትና ያለ ምሳሌ አልተቀመጠም። እያንዳንዱ የሕንፃው ቅርጽና ልኬት መንፈሳዊና መጽሐፍ ቅዱሳዊ ትርጓሜ ይሰጣል። ከጣሪያው ጀምሮ እስከ መሠረቱ ድረስ ቤተ ክርስቲያኑ ከላይ ወደ ታች የተቀረጸ የመስቀል ንድፍ ነው። የማይከፈቱ ነገር ግን የመስኮት ቅርጽ ያላቸው ዙሪያቸውን የሐረግ ቅርጽ የተቀረጸባቸው እላያቸው ላይ ልዩ የጥበብ ውበት የሚታይባቸው መስኮቶች በዙሪያው ይገኛሉ። ይህ በኖህ መርከብ የተመሰለው ቤተ ጊዮርጊስ ኖህ የላካት ርግብና የምሥራቹን ቄጤማ አምጥታ ያሳየችበት መስኮትን ለማዘከር አንድ የመስኮት ምሳሌ ይገኝበታል። 12ቱ የላይኞቹ መስኮቶች ክፍት ናቸው። የታችኞቹ ውሃ እንዳያስገቡ የተደፈኑ ናቸው፣ ልክ እንደ ኖህ መርከብ።